itulahmen lagen yesus waroko yamama ekaramo bikin ያኔ ክሳ ይኩ የሰነባጋን ይሁን እንጂ ጥቂት የተሰሎንቄ አማኞች በቅርብ ሞተዋል ይላል። ኢየሱስ ዋረን ለገም ለወከት ወፍቃት አመናን ለህማማሙ ያኔ ክሰማ ሙከማም ስለዚህም ተደናግጠዋል። የሞቱ ሰዎች ኢጣፋንታ ምን እንደሚሆን ለማወቅ ይፈልጉ ነበር። አየ ለሁኩ ለዮኔ አመናንም ለሆነኔ ያ በዶማኔው አመናን ለሆን ሰባቄ ለሆን ሐኪሙ ለሆን አድሉ ለሆን ቱል ኮንትራክቱል ዶሉን ቸጦም ምን ይመነው እኛ በዚህ ምድር ዘላለም አንኖርም። ዘላለም መኖሪያችን በሰማይ አለ። በሰው እጅ ያልተሰራ ቤት አለ። ይርስታችን እዛው በሰማይ ነው። ለዚህ ርስት የተዘጋጀን ሰዎች ነን። ጳውሎስ በዚህ ክፍል ላይ የነሳብ ሲያስረዳ ጳውሎስ አንቀላፍቶስ ያሉት ስል የሞቱትን አማኞች ማለት ነው። እንግዲህ ቶማና ዮሐር ኢየሱስ አመና ለቶማን ኩሬናሳት ለዘላለም እንደሞቱ አይቀሩም ይላል። ለቶሉንችን ለቶስ ገተሞዮ እኛም ይላል እኛም ክርስቲያኖች ይህ ምድራዊ አካላችን ከሞታ በኋላ እንደገና እንደምንኖር የተረጋገጠ ነው። ተስፋም እምነትም አለንና ለነክና ኢማን አይደለንም። ኢየሱስ ነቅረ ሄድነው ምስ ነየትን አማናት ምንን ይወቆዩ። ስለዚህ የተሰሎንቄ ሰዎች ስለሞቱ ሰዎች ምን አይነት አሳብና ስጋት ሊኖራቸው አይገባም ይላል። ምንም አይነት ስጋት አያስፈልግም። ለሁክመንን ክቼም ዊልም ያነማሶይ መሽካም ኢየሱስ ለውክስ ለካክክስ አመኑ ማለስ ኢየሱስ አመና ለውከልን ኤሰም ኪቾ የኮዩ በርግጥ ያለንበት ሁኔታ ያለንበት ምድር አካል ስጋ የለበስነው ያዝናል ያለቅሳል እደኑማር ኪቾ ዊሎ ነገር ግን ተስፋችን ዘላለማዊ ስለሆነ በርግጥ ማዘን በጣም መጨነቅ አያስፈልገንም። አሁንም አንቀላፍተዋል፣ በኋላ ግን ከእንቅልፍ ይነቃሉ። ኢየሱስ ሲመጣ ድንገት ቀድሞ የምነሱ ዛሬ የሞቱ ሰዎች ናቸው። በአንድ መልኩ ስንመለከተው ለሞቱ አማኞች ማዘን የለብንም ማለት ነው። በሞት ለተለየን አማኝ ማዘን የተፈጥሮ ጉዳይ ነው። ይሁን እንጂ የዘላለም ሕይወት ተስፋችን ነው። ሐዘናችንን ልናሸንፈው ይገባል። አማኝ ወደ ወገኖቻችን በክርስቶስ እጅ ስለሆንን ደስ ልንል ይገባል። ኢራንጨሶ እጭት ዮብ አንድ ማሪው ቢክል ዊልኖም ሙግኖም ኦርባኖም ደማናይ ቆጥ መስወክ መሽከን ኢየሱስ ዋሮ ቢክል አጥኑ ዋቤት ኢየሱስ ዋሮ ቢክል ኢየሱስ አመኑ ከን ክቸች ለሰክ ሊራንቾ ቢክል ወበከት ክቸ መስወበስ ሊሰማኩን በቁጥር 14 ላይ ጳውሎስ ያስቀመጠው ሐሳብ ለማሆኑ ከሞት እንደምንነሳ እንዴት እናውቃለን ለምለው ሐሳብ ክርስቶስ ራሱ ሞቶ ተነስተዋል። እኛም ሞተን እንደምንነሳ እናውቃለን። ኢየሱስ ሞቶ ከተነሳው ወይም ለዚህ እኛ እርግጠኞች ነን። እኛ ራሳችን ብንሆንም ብንሞትም ብንኖርም በርግጥ እንነሳለንና ሮሜ 8:11 ላይ ያለውን ቃል ማየት ትችላላችሁ። አንደኛ ቆሮንቶስ 15:17 እስከ 20 ድረስ ማየት ትችላላችሁ። ሁለተኛ ቆሮንቶስ 4:14 ላይ የሞቱት እንደምነሱ በእነዚህ አሁን በተቀስኳቸው ጥቅሶች ላይ ተጽፎ እናገኛለን። ኢየሱስ ክርስቶስ በክብር ይመጣል። ክብር ለኢየሱስ ይሁን። ለሚዋሮ ኮን ያዲን አማኑ ዋቤት ኢየሱስ ዋሮ በቁጥር 15 ላይ ጳውሎስ አንድ ሐሳብ አስቀምጧል። እንደገለጸው ክርስቶስ ዳግም ሲመለስ ያንቀላፉት ወይም አማኞች የሞቱ ሰዎች ከሞት ይነሳሉ ይላል። ሰማይ ይሄዳሉ ይላል። ከነሱ በኋላ ደግሞ በሕይወት ያለን ወደ እነሱ ወደ ሰማይ እንወሰዳለን ይላል። ኢየሱስ አመጣው ከን ጋስታኪታ ሞዮ ኤለሰግነሰን ኢጡለሶኪና ኢመንመሎ ሞዮ ነስ ኢጡ ጋስኖ ሞዮ ጋስታ ኢመን አዲለን ሲደሞ ኢጡዋዮ ጳውሎስ ይህንን የጻፈው በጌታ በተቀበለው ቃል መሰረት እንደሆነ በጠቅላላ አዲስ ኪዳን ውስጥ ይህ ቃል በእርግጠኝነት እውነት እንደሆነ ተቀምጧል መጽሐፍ ቅዱስ። በቁጥር 16 ጳውሎስ ሲናገር ክርስቶስ ዳግም ሲመለስ ምንም እንደሚሆን ጳውሎስ ባጭሩ ሲገልጽ ማቴዎስ ወንጌል ምዕራፍ 13:24 እስከ 27 ላይ ያለውን ቃል እናነባለን። ማርቆስ ወንጌል ምዕራፍ 13:24 እናነባለን። በዚህ ክፍል ላይ ጳውሎስ ያስቀመጠው መልእክት ፈጣን አንባቢ ከኔ ቀድሞ ብድረስ ቢያነብ ደስ ይለኛል። ይኒጋሳፉ መነውለስ አነቀናናውን አመኑ እንድርዎም ይኒጋስተቀፈቁ በለስ አንም ቀናናው በዚህ ክፍል ላይ ጳውሎስ የተናገረውን ሐሳብ ስንመለከት በጣም ድንቅ ቃል ነው። ማርቆስ 13:24 ላይ እንዲህ ይላል። ክፍሉን በጌታ በኢየሱስ ስም አነበዋለሁ። እንዲህ ይላል ቁጥር 24 በዛን ወራት ግን ከዚህ መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብት ከሰማይ ይወድቃሉ፣ የሰማያት ኃይላት ይናወጣሉ። በዛን ጊዜ የሰው ልጅ በብዙ ኃይልና ክብር በዳመና
ሲመጣ ያዩታል ኡል ለሳንቾን ኤልኝ ቱንሶት አገንም ቱንሶት ወላንኪም ኡለዲሎት ኤበላዮ መሽሜት ቴሚ ኢየሱስ ከማል ያኮ መላያም ሎምቢን ዱቢ ዋሮ ኢየሱስ ዱቢ ዋሮ አማንን ዋቤት ዱቢ ዋሮ ክሽሽ ተዲሰን ዱቢ ዋሮ እንዲ ሽሽን ዱቢ ዋሮ ዊሉ ከነክ እንዲ ሽሽን ዱቢ ዋሮ ታባል ዊሉም ከን ሶሊራሞ ምስል ኢየሱስ ዱቢ ዋሮ ኤደ ጉዲ መሶ እሳን ጊዜና በሳን ጊዜ መላእክትን ይልካል ከአራቱ ነፋሳትም ከምድር ዳርቻ እስከ ሰማይ ዳርቻ የተመረጡትን ይሰበስባል አማና ዶለሙከን ዊጣወኩኝ ይቀጥልና ምሳሌውን ከበለስ ተማሩ ጫፏ ስለሰልስ ቅጠሏም ሲያቆጠቁጥ የዛን ጊዜ በጋ እንደደረሳ ታውቃላችሁ እንዲሁ ደግሞ እናንተ ይህን ሁሉ መሆን ስታዩ ቀርቦ በደጅ እንደሆነ ይወቁ እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ሰማይና ምድር ያልፋል ቃሌ ግን አያልፍም ኮብልሽ ወደ ክቺሎሴ ቢለፈዋር ግግሮኮ ቡይለታሙ አማ ለባላ ግግሮኮ ኤሰም ዋይኳል ህንጩክስ ጎጫፉክስ ቆሰሄ ኩ ኢየሱስ ዋረፈበ ኩ ቀረንች ጎዮ ኢመኒ ሁሉ ይጎኮ ይሰገር ግን ይጎይ ስለዚህ ቀን ወይም ስለዚህ ሌሊት ሰዓት የሰማይ መላእክት ቢሆኑ ልጁም ቢሆን ከአባቱ በቀር የሚያውቅ የለም ጊዜው መቼ እንደሆነ አናውቅምና ተጠንቀቁ ታጠቁ ተጠንቀቁ ትጉ ጸልዩ ቤቱን ትቶ ወደ ሌላ ሀገር እንደሄደ ሰው ነው ለበሮቹም ስልጣንን ለያንዳንዱ ስራውን ሰጥተውን ባሪያዎች በረኛውን እንደዘጋ አዘዘ እንግዲህ ይላል በማታም ቢሆን ወይም በእኩለ ሌሊት ወይም ዶሮ ሲጮህ ወይም በማለዳ ቢሆን ባለቤቱ መቼ እንደሚመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳገኛችሁ ስለዚህ ትጉ ለእናንተ የምነግራችሁ ለሁሉም ይላለው ትጉ ይላል ከናንች እንበል ዋሮ ለከመይ ይሪታቋን ዋሮ በይሳ ሂሞ ዋሮን አንተባሙን ኩይ ዋሮን ኡልሶ ኩይ ዋሮን ላይሶዮ ዋሮ አማናይሱ በብክን ጉደሄ ጉዳቃይ ገለሄ አማና ፋኮ ድሪታኮቴ ኡልሄ ዋንቀሄለ ማታማን ክዲያ መቱለን ኢየሱስ ዋሮኮ ያቀሰበከቋር ኢየሱስ ዋሮኮ ጋው አጋካም አማን ኢየሱስ ዋሮኮ ጋውለ ያካ ሰባከ ክሽኩሩካር ጋው ቁራቃ ቤተርሳና ጋኮ ቤተርሳና ጋቀሰ ሙልበል ሰበኩ ኩይ ኢኖ ሰባከ ክች ጋውራኮ አማን ሰባከ ኩይ መጨሰኩይ ኢየሱስ ዋሮኮ ዋሮ ባሎማ ነስለን ቆሞዮ ቤት ከግምለኦዮ መላእክ ለኦዮ ሰበኩካር ወደን ምን መራካክ ያካ ኡሩም ጋው ከየበ ካኩ አማናኒቱ ዋሮ ባለቆዮ ዋሪም ደሳ ኮታ ኡልሲ ወተሸትከን ኢየሱስ ኮኖ ገባ ኢየሱስ ዋሮ በቂቴ ዋሮን ባላ ዋሮን ሶደራራ ዋሮን ሂሞ ዋሮን እንከማ ዋሮ ላይ ሶይ ማይኬ ጉዴ ታክታችሁ ጸልዩ ተዘጋጁ ኢየሱስ ይመጣል ኢየሱስ ይመጣል ኢየሱስ ዋሮኮ ኢየሱስ ዋርን ጉንዶና ኡትትራት አሸትከን ደባለዋ ኮሎን ዋባት ገኖ ተኮከን ኡቡሳ ኮከን ትቁጦ ማታይታ ኮከን ከኔድ ዋቁጦ ማታየ ኮአማን ማን ዋቁጦ ማታየ አማን ይክስ መጽሐፍ ቅዱስን እንዲሰማ ኮይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 51 እስከ 59 ያለውን 54 ያለውን አነበዋለሁ እንዲላል እነሆ አንድ ምስጢር ነግራችኋለሁ ሁላችን አናንቀላፍም ነገር ግን የኋላኛው መልአክ ሲነፋ ሁላችን በድንገት በቅጽበት አይን እንለወጣለን መለከት ይነፋልና ሙታንም የማይበሰብሱ ሆኖ ይነሳሉ የማይበሰብሱ ሆኖ ምን ይሆናሉ ይነሳሉ ለቶከን ቡሾቤ ማር ሸሞሜ ማር እደለክ ለሞ ማጠቆሽ ኩሎሞ ሁንድም ድሪሎሞ ዮ ኢየሱስ ዋሬቤ ኮልኮል ዳንጎን እልጭንማ ጥሰን ደበሰሞሞ ለቶከን ኪለሞ ኪሉይ ቡሾቤ ማር ሸሞሜ ማር እደለክ ለሞ ይህም የሚበሰብሰው የማይበሰብሰውን ሊለብስ ይህም የሚሞተው የማይሞተውን ሊለብስ ይገባል ይላል ኩልሆ ማር ለሆቤ ደን ሸሞማር ሸሞቤ ደን ለቦኮ ኢየሱስ ዋሮሃር ኒመኖም ደበሰሞሃን አማኑሞክ ኤብኪነት ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሊለብስ የሚሞተውም የማይሞተውን ሊለብስ በዛን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል ለጡጠሙኮ ታችኪምነ የመሙሰገር ኤባል ጎለሞኮ ዮ መጻፍ
ሞቶይ መውጊያ የት አለ? የሞት መውጊያ ኃጢአት ነው። የኃጢአት ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መነሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ኢየሱስ ኮልን ክቹዋ ቤትን ዋይን ከበደም መሪች ሆና ገምቢ ሆና ገለት ሆና ዋይን ሎምቢ ሆና ዋይን ገለት ሆና ለሆ ካችን ከዮኮ ክችን ከዮኮ ቀሶብጭን ከዮኮ ኢየሱስ ካኮ ኢየሱስን ለካማኮ ዋማኔና ወንጮሞ ኤብኪነት አድለንሲ እንደም ሸጥነን ዶኑን ቸችን ሁሉም ይክረት ዋማኔ ሮሞ በዚህ ሐሳብ ላይ ስለዚህ የተወደዳችሁ ወንድሞቼ ይላል ጳውሎስ ድካማችሁ በጌታ ከንቱ እንዳይሆን ይላል። አውቃችኋልና የምትደላደሉና የማትነቃነቁ የጌታ ሥራ ሁሉ ጊዜ የሚበዛላችሁ ሁኑ። አሜን። አይባጥሎቆ መንከ ዋባጥሎቆ መንከ ማን ካመነ አይባጥሎቆ ዋባጦ ነሎቆላ አይቁጦ ነሎቆ እጥቁጦ ነሎቆ ከበየ ጳውሎስ ጭኩይ ማይኮለ በሰካ እየባዩዋ መክት ተቃየ ለቁይ ሄከለምበ ሄከለከም በመንከካ በባል በደተኮ በደላት ኮረገቶ ቤስ ዋይክ በት ሎቆ መንከ ሂሞ በላ ደራማሮ ወንጌል በት ሎቆነ መታየ ዋባጢን ገደኖ መንቸ መደቀ ዋባጦ መታየ አይቁጦነ ዋቁጦ መታይ መኖሸ መታይት ጳውሎስ በዚህ ክፍል ላይ ይህን ቃል ካለ በኋላ በጣም በሚገርም ሁኔታ ነው መልእክቱን ያስቀመጠው። ዛሬም ይሄ መልእክት በሕይወታችን ላይ እጅግ ይሰራል። እርግጠኛ ሆኜ እናገራለሁ። ጊዜን ማጥፋት ያለብን በእግዚአብሔር ጉዳይ እንደሆነ ወሶሊ መሶኮ ጀበን ምን ቡነን አፉሉም በዮን ዱምሽ በዮን ዋቁጦን መታይኖ ምስል ዋሰገር ኩሮን ኢየሱስ ዋሮባል ቱሎም ቤስ በላሉም በተለት ኮረገቶ ቤስ ከበደ ዋቁጦ መታይኖ ምስል ዋሁ እንደማራሞን ክርስቶስ ሲመለስ በሕይወት የምንገኘው እንነጠቃለን፣ ወደ መንግሥተ ሰማያት እንወሰዳለን። በዛን ጊዜ በሕይወት የነበሩት ከሞቱቱ ጋር ይገናኛሉ። ከዛም በኋላ ለዘላለም ከጌታ ጋር ይኖራሉ። ስለዚህ በዚህ ቃል እርስ በርሳችሁ ምንኑ ተጽናኑ። ክርስቶስ ዳግም የሚመጣበት ቀን ማንም አያውቅም። አንድ ነገር እርግጠኛ መሆን መናገር እንችላለን። ይኸውም አማኞች ሁሉ ለዛ ቀን ተዘጋጅተው መኖር የሚገባቸው መሆኑን። ስለዚህ ጌታ ዳግም ሲመለስ ምን እያደረግን ያገኝሁን? ኢየሱስ ተባጣዋርኩይ ማይስሩሙይ ሲሎ የሰከስ አባንቱሙይ ዘመሉሙይ ሰባንኩሙይ ገበቱሙይ መንዱንቱሙይ አንጣርባንቱሙይ ሙሉ አንጋ ሙልባቶ ገላ ሙልጎጎ መላ እንገጎጎ ሲዶዳ ኤባላ አንቸንችም ሰውኑ ነው። ጠቅላላ የጳውሎስ መልእክት የአንደኛ ተሰሎንቄ ምዕራፍ 1-5 ያለውን ስናጠቃልል በምዕራፍ 4 ውስጥ ነው የተጠቃለለው። ምዕራፍ 4 3 ክፍሎች አሉ። የመጀመሪያ ክፍል ስንመለከት 1-10 ያለው ነው። 1-10 ባለው ክፍል ላይ እግዚአብሔርን ደስ የሚያሰኝ ሕይወት መኖር የሚል ሰዎች በዕለታዊ ኑሯቸው እግዚአብሔርን ደስ የሚያሰኝ ኑሮ እንዲኖሩ ተመክረዋል። መኖስ ሄያሞክ ሄቻን ዋሊነንሶ ሄች ሄያሞክ ስን ኮረማኮይም ውሸጠሶ ጥቅመቲስ ቶሞፌቤ ቀናናኖ ማር ኤክሲንዶም ዋሊነንስም ጠኖሞክ ማይነት ያከማር ቆጫሙም ሆሮሮሽ ለንቆ ማለት ቆጫሙም ሆሮሮሽ ማይነት ያከማር ዋሎም ቢን ሄኔና ዋሊነንስን ነቴ የተፈጠርንበት ዓላማ እግዚአብሔርን ለማክበርና ለማስደሰት ነው። እግዚአብሔርን ደስ ማሰኛት የምንችለው የመጀመሪያ የተቀደሰ የተለየ ሕይወት ስንኖር፣ ሌላ እርስ በርሳችን በፍቅር የተመሰረተ ሕይወት ስንኖር እንደሆነ በዚሁ ምዕራፍ 1:4-10 ተጽፏል። ሁለተኛ ሐሳብ ቁጥር 11-12 ያለ ነው። እያንዳንዱ ሰው ዕለታዊ ሥራ ላይ ትኩረት እንዲያደርግ ጳውሎስ መክሯል። አንጨንጭ አመነን ኢየሱስ ባሬቤ በጥሮቤስ ዋበጦን ይጥበጦን መታዩኩይ ዋበጥበጥኩይ ሄዮክስን ጳውሎስ ቆጥሳ ኩራኮይ ምዕራፍ 4 ቁጥር 11 ላይ ይህንን ቃል ሲናገር ሐዋርያው ጳውሎስ እንዲህ ብሎ ተናግሯል። ቁጥር 11ን በጌታ ኢየሱስ ስም አነባዋለሁ። ከፊት ይልቅ ልትበዙ በጸጥታም ትኖሩ ዘንድ ልትንቀኑ የራሳችሁን ጉዳይ ልትጠነቀቁ እንዳዘዝናችሁ በውጭ ባሉት ዘንድ በአግባብ እንድትመላለሱ አንዳች እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን። ኪንን መኑን ተከምቤስ መነንግ ሄለ ለከምቤስ መንጎጭ ቁጭ ተከምቤስ ኪንጋቅበጥ ተካሄ ለከምስን ኪንቁጦን ኪንበጦን መታየው ጳውሎስ ዋሱ ምን ከለሰግ ሙሉወ መታይት ኪቁጦ መታይ አንቸንችም መታይ መስወቆ ዋኒኑ ቁጦ ነትክስ ጳውሎስ ዲሳኮይ በዚህ ክፍል ላይ ቁጥር 11-12 ጳውሎስ 3 ነገሮችን ተናግሯል። አንደኛ
በጸጥታ ለመኖር እንድትጣጣሩ ይላል። ሁለተኛ የራሳችሁን ጉዳይ እንድታተኩሩ ይላል። ሶስተኛ በገዛ እጃችሁ ሰርታችሁ እንድትበሉ ይላል። በተለይም ዛሬ ብዙ አገልጋዮች ነን እዚህ ያለን ወንጌላውያን፣ ሰባኪያን፣ መጋቢያን፣ ብዙ መዘምራን እዚህ መሃል ሞልቷል። እያየዋቸው ነው። ከለምቤን በሽል አወዳን ወማዮክስ ሞሙል ዱምች ለምቤን አገልጋይ ብዛት ሲዶሙል ባለንበት ምድር አገልጋዮች እኛም ስራ እንድንሰራ የእግዚአብሔር ቃል ይመክረናል። መነንጌል ኖምቤስ ደናምሉ ሰራኮበ የመላፉ ሎምቤስ ብነት እንሳፉ ሎምቤስ ሰላል ሰራኮ